ሰላም ሰላም የዩቱብ ቤተሰቦቼ እንዴት ናችሁልኝ? ሰላም ናችሁ? የእናንተ ዩቱብ ቤተሰቦቼ እንዴት ናችሁልኝ? ደህና ናችሁ ወይ? ሰላም ናችሁ ወይ? እኔ ያለሁላችሁ እግዚአብሔር የተመሰገነ ይሁን። እንዴት ናችሁልኝ? ሰላም ናችሁ ወይ? እንዴት ናችሁ? እኔ በጣም ደህና ነኝ፣ እግዚአብሔር የተመሰገነ ይሁን እላችኋለሁኝ። እንዴት ናችሁ ቅመሞችዬ? ሰላም ናችሁ ወይ? እንዴት ናችሁልኝ? እንዴት እያደረጋችሁ ነው? እንግዲህ አሁን እዚህ ያለ ነው ወደዛ ያምረናል፣ ድጋሚ ማለት ነው። ደግሞ እዛ ያለ ነው ወደዚህ መምጣት ያምረናል። ከዚህ ስንመጣ ደግሞ ጭንቀት ነው። እኔ እንጃ ብቻ እና ለማንኛውም የእናንተ ዩኒቶ ሰብስክራይብ እያደረጋችሁ ሸር እያደረጋችሁ ሰብስክራይብ እያደረጋችሁ አበረታቱኝ እላችኋለሁኝ። እና በጣም ነው እኔ እንጃ በጣም ነው የሚያስጠላው ብታው እዚህ የጨንቃኛን ምናምን ብታየው እና እግዚአብሔር ብቻ አላቅም። እዚህም ስትመጡ ፈተናዎች እንዲሁም እዚህ እኔ ይዞ ብሰውኛል መሰለኝ እዛ ይሻለኝ ነበር ማርያም እንዲሁ እኔ እንጃ ብቻ እና ፈተናው በዛ እያለ ክፍት እያለ ነው። እና እናንተ ደግሞ ሰብስክራይብ ሸር እያደረጋችሁ ስትሉ ደግሞ ትንሽ ተስፋ ይመጣል፣ ከሰው ጋር መገናኘት ይመጣል። እና የእናንተ ዩቲዩብ ሰብስክራይብ ሸር እያደረጋችሁ እኔም ከዚህ በኋላ እለቅላችኋለሁ ማለት ነው። እና በጣም ነው የሚጨንቀው። ኢትዮጵያ ግራ ነው የሚገባችሁ ያለው ነገር ሁሉ በጣም ግራ ነው የሚገባችሁ። እና እኔ ሳያቸው በተለይ እዚህ አዲስ አበባ ምናምን ያሉት ሳያቸው እንዴት አልጋ ባልጋ ሆነላቸው። እንዴት ነው ሁሉም ነገር አገራቸው ላይ ሆኖ አልጋ ባልጋ የሆነው? እኛ ገና በስንት ወር በመጣሁት ይህ ሁሉ ፈተና ይህ ሁሉ እንትን ጭንቀት እንዴት ነው ብዬ እላለሁ ማለት ነው። እና እንግዲህ መበርታት ነው፣ ሌላ ምንም ማድረግ አይቻልም። እና እናንተ ደግሞ ሰብስክራይብ አድርጉኝ እና ዩቲዩብን አበረታቱኝ ማለት ነው። እና ይሄ ነው ያለው ነገር። እና እኔ አሁን ይቃማ አለኝ እና ዝም ብሎ ሂጂ ነው የሚለኝ። ግን እንደምታውቁት ደግሞ ሊባኖስ ደግሞ ጦርነትም አለ። አሁን መቼ እንደሚበርድ መቼ ጦርነቱ እንትን እንደሚል አይታወቅም እንጂ ይቃማ አለኝ፣ ፓስፖርቱ አለኝ። ግን ላለመመለስ እንደው ቤቱን እስቲ ልሞክር፣ ሰው ጋር መገናኘትም አንድ ነገር ነው ብዬ ከከፈትኩ ቆይቻለሁ። ግን ምንም ሰብስክራይብ የለውም ማለት ነው። እና እንጂ የመመለስ እንትን አለኝ። ግን ስደቱ ደግሞ በዛ በጣም ብዙ ሆነ፣ ብዙ አመታቶች ሆኑ እና ያው 9 10 የሞላበት የሚባል ነገር አለና እናንተ ሰብስክራይብ ሸር እያደረጋችሁ ዩቲዩብን አበረታቱኝ እላችኋለሁኝ። ቢሩት ያላችሁ ታውቃላችሁ፣ ቢሩት እንዴት ምን አይነት ፈተና እንዳለ ድምፁ ራሱ እንዴት እንደሚያባባ የጦርነቱ ማለት ነው። እና ስለዚህ እንዳልመለስ እናንተ ሰብስክራይብ ሸር አድርጉልኝ እላችኋለሁ። እኔ ዝም ብሎ ጂጂ ነው የሚለው በቃ ወደዛ ተመለሽ ይለኛል። ደግሞ አንድ ጎን ሂጄስ እንዴት ነው ታውቃላችሁ። ደግሞ የሴት ልጅ እድሜ ደግሞ ጭልጥ ነው የሚለው እና ታይልስ ምን ለየትኛው ነው ምናምን ደግሞ እላለሁ። ደግሞ እዚህ ደግሞ አንዳንድ ነገሮች እንትን ሲሉ ደግሞ በቃ ይከፋችኋል። በጣም ነው የሚከፋቸው። በጣም ነው ሆድ የሚብሳቸው። ብዙ ነገር አለ፣ ብዙ አለ በቃ ብላችሁ ሰውን ራሱ ጸባውን አታውቁትም። እና በጣም አስቸጋሪ ነው በጣም ይሄን ነው ያየሁት። እና ይሄን ነው የምላችሁ ጓደኞቼ። በተረፈ ሸር እያደረጋችሁ ሰብስክራይብ እያደረጋችሁ የእናንተ ዩቲዩብ አበረታቱኝ እላችኋለሁኝ። እንግዲህ የቀን ውሎዬን አንዳንድ ነገር ይዞ ቤት እንግዲህ ስለ ራሴን ለብቻዬ ስለሆንኩኝ ምግብም አንዳንድ ነገር እየሰራሁ የቀን ውሎዬን ምናምን እለቅላችኋለሁ። እናንተ ደግሞ የእናንተ ዩቲዩብን ሸር ሰብስክራይብ እያደረጋችሁ እንዲሁ ወደ ሩቅ ቦታ ላሉት ራሱ ለምታውቋቸው እውነት ግሩፕ ካለ እንዲሁ አንድ ሰው እንኳን ካየ ለግሩፑ እውነቴን ነው ሰብስክራይብ ታግዙኝ ምን ችግር አለው? እና ምንም ሰብስክራይብ የእናንተ ዩቲዩብ እየሆነ አይደለም። እና ሰብስክራይብ አድርጉኝ፣ እኔም አንዳንድ ነገሮች ይለቅላችኋለሁ ማለት ነው። ይሄ ነው ያለው ነገር እላችኋለሁ።
እና አግዙኝ አግዙኝ። ይሄን ነው የምላችሁ። ሰብስክራይብ አድርጉልኝ።